ስንለያይ ፍርሃት አለ ቃል ያለቀ ጧት ያወራውትን ያሰብ ሰውነቴ ድክም አለብኝ ከሷ ተረብ ድብድብ ይሻል ወደ ሰፈር ስደርስ እንደ አስክሬን መኪና እየተጎተትኩ ወደ ቤት ገባሁ እንግዲህ የሚደርስብኝን ጦር ለመሸከም ዝግጁ ሆኛለሁ እቤት ስገባ እማ ታናሽ ወንድሜና እህቴ በትልቅ ትሪ ማዕድ ቀርቦ ብሉ ቢ ጉረሽ እየተባባሉ ሲጎራረሱ ደረስኩ እማ ተንጠራርታ በኔ አናት ላይ የሆነ ነገር ተመለከተች በቃ ነገር እንደሆነ ገብቶኛል ድንገት ተናደደ ምንድነው በሩዝ ጋር እንዴ ምንድነው ተንጠራርተሽ ወደ ውጭ የምትመለከቺው ይዝጋ ባለጌ እንዴት ሰው እቃ ተሸክሞ ቆሞ በር ይዘጋበት በጣም በሸው ምንድነው የምትል ከፈተና አስገባ የወራትን ቀርባ ሽሎ ምስልን ጎመን ድንችም አለ መርጦ ይብላል በእናትሽ እናቴ በርሬ ባልም ተይ አናው እንደ ባዶ ቦታሊካ ጧት እኮ ቴሌቪዥን ካላር ቦታውን አዝዱት 50 ኢንች 50 ኢንች 60 ኢንች 70 ኢንች ምናምን ብለሽ ስትቀባጥሪ እኮ በር ላይ ማን ቢል ቴሌቪዥኑም አልተገዛም አልኩና በራሴ አፈው አዘው ዝም አልኩ ከቀረበው ምግብ ብላ ሲሉኝ ጉዳዩን ለማረሳሳት ጎረስ አደረኩና አረ ጎመን ብዬ ለማረሳሳት ስጎርስ ወይ ጣፋጣው እናት ለቴሌቪዥን እስቲ ጎመን ጨምሪላት ዝም አልኩ ትንሽ ቆየችና ቴሌቪዥን ከድንቹ ጨመረልህ ዝም ማን ቴሌቪዥን ሽሮ ይደረግልህ አረ በቃ ተይ አቡ በእናትሽ ተይ ሳላስበው ጮህ ምን ያስጮሃል ቴሌቪዥን አራው ራስን ካመመ ቡና ይፈላል እንደ ቴሌቪዥን ቲያትር እንጀራ ነው ቲያትር ዳቦ ነው ድሮ አንድ ሰው የነገረኝን አንድ ታሪክ ልንገር እንደዚህ እንዳንተ አንዱ ህይወቱን ሙሉ ቲያትር ሲሰራ ሰውን ሲያዝናና የሚኖር ሰው ነበር አለ ህዝቡን በሳቅ ይገድላል አለ እሱ ግን ቤቱ ሲገባ ድፍት ብሎ በችግር ኩርምት ብሎ ነው የሚተኛው እውነቱን ንገረኝ ካልክ ያኛ ህዝብ ጤና ሲኖር ስታጫውተው ብቻ ነው የሚወድ ራስ ምታት እንኳን ይዞ ፊት ጨለም ይካላ ብር ልበደረኝ ነው እንዴ ብሎ መንገድ አቋርጦ ነው የሚሄደው ታዲያ ይሄ አርቲስት አንድ ቀን ድንገት ታመመና በስንተኛው ቀን ደግሞ ብቻውን ቤት ውስጥ ሞቶ ተገኘ አለ ከዛ ቤት ውስጥ ሲገባ ኢትዮጵያ በዓለም አንደኛ ደረጃ ደሃ መሆኗን ማሳያ ምሳሌ እሱ ቤት ተገኘ አንድ ፍራሽ አሮጌ አንድ ብርድ ልብስ እሱም አሮጌ አንድ የድሮ ባሊ እሱም አሮጌ አልኳት እንደውም ከዚህ በኋላ ስለዚህ አሮጌ ቴሌቪዥን ማውራት አልፈልግም አዲስ ቴሌቪዥን እገዛለሁ ሳትነግረን ቲያትር ቤቱን ሻትካው እንዴ ወይስ ሌሊት በድብቅ እየተነሳ ማዝራት ጀመረ ደግሞስ በየትኛው አቅምሽ ነው አንቺ ቴሌቪዥን የምትገዢው ቲያትር ሰርተሽ አይደለም እኮማ ከምሰራው ቲያትር የተወሰነው ቁብ እየጣልኩ ነው በሱ አሪፍ ቴሌቪዥን እገዛለሁ በዛ ላይ ይሄ ብላክ ኤንድ ዋይት የሚባል ቴሌቪዥን በቃ ከዚህ ቤት መውጣት አለበት 14 ኢንች እገዛለሁ 14 ኢንች አስገብታ ቤቱን ልታፈናዳ እንዴ ምን ሆነሻል እዛ አዳራሽ ቲያትር አብሮ የሚሰሩ የሚለፉ ናቸው እኮ ወደፊት ትልቅ ደረጃ እኮ ምን ደርስነ አይተሻቸው ለምንድነው ዝምትያቸው ለምንድነው ሰላም አይላልሻቸው ወይ አፋርሲው እዛ ቆርቆሮ አዳራሽ ውስጥ ያሉት ናቸው አው እዛ ሸራሪት ድረሞና አዳራሽ ውስጥ አው ያ ቤንያም የሚባል የምንምነት ተከታይ እንደሆነና በምን ቋንቋ እንደማወራ የማይታወቅ ሰው የሚያስጫችሁ ቦታ አው እኮዛ አሮጌ ቆርቆሮ አዳራሽ ውስጥ አውማ እኮዛ ከናንተ አጠገብ ብዙ ሰዎች እየመጡ ሲሚንቶ የሚያወርዱበት ቦታ አው እኮዛ በአባራ የተሞላ አዳራሽ አው ታዲያ እንዴት ብዬ ልወቃቸው እንዴት ማለት ስንት ጊዜ አይተሻቸው ነበር እንዴ ማህበርም ድግስም ሲሆን እኮ ቤት መተው አራ ወደዛ
አንተ ራስህ ቤት ስትመጣ አቧራን ካራጋፍክና ከታጠብክ በኋላ አይደለም እንደማውቅ አንዳንዴም እኮ አመድ ለብሰ በድምጽ እኮ ነው ማውቅ ተይ እንጂ ቀልደሽ ሞተሻል ስንት ቀን እንኳን አምሽታ ወደ ቤት ስትገባ የኔ ወንድም በዚህ በኩል አቋራጭ መንገድ የለም ብያላቅ እንደምን አመሻችሁ እንግዲህ እንዳለ ነው መነግራችሁ የእናቴን ነገር እንዳለ ነው መነግራችሁ መቀነሰው መጨመረው የለም ልላችሁ ፈልጌ ነው እናቴ ዘርፈ ብዙ ባለሙያ ናት ጥርስ መንቀስ ጆሮ መብሳት አንዳንዴ ወንዶች የሚበሱ ነበር እጁ ወለም ያለው እግሩ የተሰበረ ብቻ መቼ እንደተማረችው ባላውቅም በሷ እጅ ታሽቶ የማይፈወስ የለም ሰፈራችን እንደ ሁሉም የአዲስ አበባ መንደሮች በጣም ደስ የሚል ሰፈር ነው በስብራት ያሸቻቸውን ሰዎች እንግዲህ ሾሆና ካልጣጣችሁ አትድኑ ብላ የሾሆና ወረቀት ማን ነው የሐኪም ወረቀት ታዛለች ታዲያ ሰዎች ሊነቀሱም ጆሮ ሊበሱም ወለም ብሏቸው ተሰብሯቸው እቤት ከመጡ በጣም ብዙ ሆነው ነው የሚመጡት እሳቸው ጥርስ ያስከድኑ ይሏታል እናቴ ታዲያ ይሆኖ እኔና የኔ ታናናሽ ወንድምና እህት ሶስታችንን ለማሳደግ አንዳንድ ጊዜ ወንድ አይሰራው የሚባለው ስራ ሳይቀር ሰርታን ያሳደገች የሰፈሩ ሰው እሷ በልጆቿ ቀልድ አታውቅም ይሏታል እኛም ትንሽ ከፍ ብለን ነፍስ ስናውቅ ደግሞ ከአዲስ አበባ ትንሽ ወጣ ከሚሉ ቅርብ ከተሞች ጤፍ ጥራጥሬ አይብ እንቁላል ዶሮና የመሳሰሉትን በማምጣት አካባቢያችን ላይ ለብረሰቡ እየሸጠች ለኛም የተሻለ ትምህርት እንድናገኝ መልፋት ጀመረች ታዲያ ሁሌም የዘውትር ማስጠንቀቂያዋ በደንብ ሲል አንድ ሰው ነው የሚባለው ጠንክሮ ሲማር ብቻ እኔም እንደዚህ የጥቁር ቀይ ሆንኩት እናንተ ተበራችሁ ትልቅ ደረጃ እንድትደርሱ ነው የጥቁር ቀይ የቀይ ጥቁር ማለትሽ ነው አማርኛውን እናንተ ፋትፍቱት እኔ የምፈልገው መልእክት አስተላልፋለሁ እኔ ድንገት 12ኛ ክፍል ስደርስና ማትሪክ እንደተፈተንኩ በውስጤ ሲንተከተክ የነበረው የጥበብ ልክፍት ጋድ ወጣ አንድ ቀን ራት ላይ ቁጭ ብለን ተቀምጠን ያ ሁሌም በትልቅ ትሪ ነው ከበን የምንበላው እማ በጥበብ ልክፍት ልሞትልሽ ተለከፍኩ ጥበብ ለከፈችኝ ተለከፍኩልሽ አልኳት እንግዲህ የተለከፈ ሰው መለከፉ በተለያየ መንገድ ይታይበታል ደግሞ መለከፉን የራሱ ሳይሆን ሰው ነው የሚናገረው ያንተ ጥበብ ሳይሆን ሰይጣን ሊሆን ይችላል ስለዚህ ጠዋት ወንድምና እህቴን ይዛ ጸበል ያድርሱ አንድ 7 ያስፈልጋል አለች እማትቀልጅ እንጂ ነፃ አድርገሽ ነው ያሳደግሽ ስለዚህ ስሜቴንና ፍላጎቴን አጨቁኝው እንጂ ስማ ከቀን ራስን በራስ ጉዳይ ገብቶ ትተዋለህ ብዬ እንጂ የት እየዋልክ እንደምትመጣ አውቃለሁ ጥበብ ምናምን የምትለውን አዳራሽ ውስጥ እንደ ቁራ የሚያስጮ ስራ አንድ ረባ ካኔተራና ሱር እንደማይገዛ ነግራል ይልቅ ዝባዝንከን ተውና እኔ እናትክ እንደን ሳንተራስ የማትሪክ ውጤት ባመጣልህ እንኳን የግል ኮሌጅ ገብተህ ዲፕሎማ ያዝ መቼም አንተ ነፍስህን ሁሌም የሩጫ ላይ ናትና ያን ትልቅ መስሪያ ቤት ስራ አስኪያጅ እንኳን አትሆንም በአንድ ትልቅ መስሪያ ቤት ውስጥ ተላላኪም ሆነ ከወር የማይቋረጥ ደሞዝተኛ ሆነ እኔ እንኳን ብሞት ለታናናሾች ትተርፋለህ ፈጣሪም ልብ ከሰጠ የተማርክ ራስን ታሻሽላለህ እማደው ዝም ብሎ መሞት አለ እንዴ እኛን የመሳሰሉ ያንበሳ ደቦል ልጆች ሜዳ ላይ ተበትኖ ዝም ብሎ ይሞታል እንዴ አታሟርቺ እሺ
ገና ዲግሪ ማስተርስ ዶክተሬት ከዛ ሰርግ የልጅ ልጅ እነዚህ ሁሉ ባይነሽ በብረትሽ ትመለከቻለሽ እንዴ ምን አልክ ምን ቆይ ምንድነው ያልከው ያንበሳ ደቦል ነው ያራሳ ደባል እናቴ አንቺን ማን ይችልሻል ቆይ ደሞ አትሞችን የምትለኝ እንደ አስኩማ ወልት ተገትሬ እንድቀር ነው አክሱም አንተ ስሙን ጥራው አልኩክ እኔ ሄጄ ማራምን ስንት ጊዜ ተሳልሜ መጥቻለሁ ስማ ደግሞ ሳምቼልሃለሁ እዛ ለስመኛ ማደራ እንኳን ማመጥን አዳራሽ ውስጥ ትራትር ያላችሁ ቀኑን ሙሉ እንዳይምሮ እንደተነካሰው ስትጮህ እንደምትሉ በላይነሽ ነግራኛለች የእውነቴን ነው ስነ ስርዓት ብትይዙ ይሻላል ያ እናንተን ሰብስቦ አንዴ አንዴ ደግሞ ባላዋሽንቱ ይራኛ እያለ የማስጫዋችሁ እድ እሱ ጥሩ ደና ቤተሰብ አለ ንገረኝ ካልክ ደግሞ ባለፈው በላይነሽ ላይ ልጅሽ እንደ ቁራ ሲጮ ተመልካቹ ብላይ መጥቻ ይቻላል ሲማ እሱ እንደፈለገ ባድ የደሃና ቤተሰብ ልጅ ነው አንተ ደግሞ የደሃ ቤተሰብ ልጅ ነህ አየልዩነቱ እሱ አንድ ቀን ቢቸግረው ብዙ ማበላ ቤተሰብ አለ አንተ ግን አንድ እኔ እናት አንድ ወንድሜ አንድ እህት ነው ያለን ስለዚህ ካንተ የሚፈልገው ትራትር ብቻ ሳይሆን ብሎ መማር ብቻ ግን አንቺ ቆይ እንዲህ አይነት ነገር ከየት አመጣሽ ያሳደግሽን በነፃነት ችግሮች ሲፈጠሩ መንፈታው በመመካከር በዲሞክራሲያዊ በሆነ መንገድ ከየት አምጥተሽ ነው ማን መክሮሽ ነው ይሄ አይሆንም እንደዚህ አታርጉ እንደዚህ አትስሩ ይሄን ከየት አምጥተሽ ነው ይሄ እንግዲህ የኔ የእናትነት የግሌ ዲሞክራሲ ነው ቲያትር እንጀራ ነው ቲያትር ዳቦ ነው ድሮ አንድ ሰው የነገረኝን አንድ ታሪክ ልንገርህ እንደዚህ እንዳንተ አንዱ ህይወቱን ሙሉ ቲያትር ሲሰራ ሰውን ሲያዝናና የሚኖር ሰው ነበር አሉ ህዝቡን በሳቅ ይገድላል አሉ እሱ ግን ቤቱ ሲገባ ድፍት ብሎ በችግር ኩርምት ብሎ ነው የሚተኛው እውነቱን ንገረኝ ካልክ ያኛ ህዝብ ጤና ሲኖር ሲታጫውተው ብቻ ነው የሚወድ ራስ ምታት እንኳን ይዞ ፊት ጨለም ይካላ ብር ልበደረኝ ነው እንዴ ብሎ መንገድ አቋርጠው ነው የሚሄደው ታዲያ ይኸውልህ አርቲስት አንድ ቀን ድንገት ታመመና በስንተኛው ቀን ደግሞ ብቻውን ቤት ውስጥ ሞቶ ተገኘ አሉ ከዛ ቤት ውስጥ ሲገባ ኢትዮጵያ በዓለም አንደኛ ደረጃ ደሃ መሆኗን ማሳያ ምሳሌ እሱ ቤት ተገኘ አንድ ፍራሽ አሮጌ አንድ ብርድ ልብስ እሱም አሮጌ አንድ የድሮ ባሊ እሱም አሮጌ አልኳት እንዴ ናባክ እንዴ አረንቺ ሴትዮ እንደው ማሸሙርም አንዱ ትቺበታለሽ እውነቴን እኮ ነው ግን ትልቁ ሀብቱ ምን ሆነ ተገኘ መሰለ የቤቱ ግድግዳ በሙሉ መሬቱ ሳይቀር መጽሐፍ እና ምንም ሳይኖር በድህነት ሳትበላ ሳትጠጣ እንደዛ አርቲስት ቤት ውስጥ መጽሐፍ ብቻ እንዲገኝ ነው አርቲስቲካ ነው መጽሐፍ አርቲስት ብትለው አርቲስት ዳቦ ይሆናል እሷ በፍጹም ቲያትር የሚባል ነገር ውስጥ ገብተህ ኑሮውን በድህነት መግፋት የለብህም በሚለው አመለካከቷ ብትገፋም እኔ በቲያትሩ ታላላሾቼ ደግሞ በትምህርቱ ገፋል እናቴ ከቀን ወደ ቀን ሳትወድ በግድ ፍላጎቴን መከታተል ብትጀምርም ቲያትር ሰርቼ ያው በወቅቱ ገና ክበብ ውስጥ ተሰባስበን ቲያትር መጀመራችን ስለሆነ ወደ ቤት ስገባ ከወር ባዶ እጄን ነው የምገባው እሺ ፍቄ ዛሬም ነፃ ትግል ነው እኔ የምለው ያንተ ነፃ ትግል መቼ ነው ማልቀው ትለኛለች ያው ከወር እስከ ወር ለፍታችሁ ምንም የላችሁ ማለት ነው እማ አሁን ትንሽ ጊዜ የሰራናቸው የተለማመድናቸው ቲያትሮች ወደ ገንዘብ እንቀይራለን እንዴ ባለፈው ጀመረን ያልከው ቲያትርስ ብቻ ነው ያሳለፍኩት ጊዜ አድካሚ የነበረ ቢሆንም በስዋይዞ ባይነት በኩራት አለፍኩት መነባነብ ቲያትርና አንዳንድ ነገር ድምጼን ከፍ አድርጌ ቤት ውስጥ ስለማመድ ፍቄ ቦታሊካዋን ጀምራለች ትላለች አሁን
አርፈ የቀለም ትምህርትን ተማር ማለቱን ልክፍ አርጋ ትታለች። ብዙ ልምምድ አድርጌ በብዙ ውጣ ውረድ ውስጥ አልፌ ትልልቅ መድረኮች ላይ መታየት እስክጀምር ድረስ አንድ ቀንም ቢሆን የትራንስፖርት የምግብ ምናምን ገጥሞኝ ያውቃል። ታዲያ ትንሽ የመድረክ ክፍያ ማግኘት ስጀምር በመጠኑም ቢሆን ውለቷን መመለስ እንዳለብኝ በማሰብ ተነሳሁ። እናቴ እንደ ሁሉም እናቶች ደግ እናት ብቻ ሳትሆን ታሪክም ማዋቂ ናት። ቱባ የሀገር ቤት ታሪኮች አሏት። የሆነ ድርሰት መጥቶልኝ ከጻፍኩኝ መጀመሪያ ለሷ አስነበባታለሁ። ጽሁፉ ስሜት ከሰጣት ፊቷ ላይ ደስ የሚል ነገር አይና ለማሻሻል እሞክራለሁ። ጽሁፉ ምንም አይነት ስሜት የማይሰጥ ከሆነ ምነው ተከታተልክ፣ ምነው ተቀደድክ፣ የት ሀገር ነው እንደዛ አይነት ነገር ያለው? ባለህንን ቅደድ ጓደኞችን ሳይው ቅደድ እንደ አይነት ቦታኒካ የለም ትላለች። ብዙ ጊዜ ለትራንስፖርት ለሻይ ለቡና እሷ ስንቱን ለፍታ በዋጣ ካጠራቀመችው ፍራንክ ስትሰጠኝ አይዞሽማ ይሄ ሁሉ የሚረሳ እንዳይመስልሽ አንድ ቀን በጥፍ ነው የምከፍለው ስላት፣ እኔ የምለው ግን ፍቄ ከዓመት ዓመት ትራትር ለስራ እያልክ ትወጣለህ። አሁን ትንሽ እንዲሆን እነ በላይነሽን ጨምሮ አንዳንድ የሰፈር ሰው ልጅሽን በቴሌቪዥን እልፍ ስላየ ነው አርቲስት ሆናለሽ ይሉኛል። ግን አንተ ጋር ሁሌም ዜሮ ባዶ ዱዲ የለም። ሁሌ አምጪ ነው ዱዲ። እኔ የምለው ደሞዛችሁ በአመቱ መጨረሻ ላይ አሞሌ ጫውና ብርድ ልብስ ነው እንዴ? ትንሽ እየሰራው ትንሽም በመድረክም በቴሌቪዥንም መታየት ትንሽም ገንዘብ ወደ ቤት ይዤ መምጣት ጀመርኩ። አልፎ ወደ ቤት ስገባ ቡና፣ ስኳር፣ ዳቦ፣ ብርቱካን፣ ሙዝ የሆነ ነገር ጠልጠል እያደረኩኝ መግባት ጀመርኩ። ፊቷ ላይ የማየው ነገር ውስጤን ይረብሸዋል። ፊቷ እሰይ ልጄ ደረሰ ተመስገን ቢሆንም በአፏ ግን እኔ እግዚአብሔር የተመሰገነ ሞልቶኛል አቃጥዬም ማልጨርሰው ገንዘብ አለ። አንቺ ግን ትንሽ እንዲሆን አርቲስት እየሆንሽ ስለሆነ ካኔቴራም ቡታንታም ሱሪም ጫማም ለራስሽ ግዢ። እኔን ለመጦር እድሜ ሰጥቶኝ በደንብ ሳረጅ ያኔ ትደርሳል። አቤት ሀዘን የሚመስለውን ነገር ወደ ደስታ ድባብ ስትለውጠው እኮ ጉድ ነው። እንዲህ ስትለኝ የበለጠ ስሜቴ ይነካል። ብዙ አመት ኖራልኝ፣ ብዙ አመት ላኖራት በብዙ እመኛለሁ። በቲያትሩ ከጓደኞቼ ጋር ጠንክረን በመስራት እኔም የራሴን ጥረትም የጨመርኩኝ ራሴንም በተለያየ መንገድ እያስተማርኩ በትልልቅ የቲያትር መድረኮች ላይ መታየት ጀመርኩ። እማን ለመጀመሪያ ጊዜ ሀገር ፍቅር ቲያትር ቤት ፕሮፌሽናል መድረክ ላይ ፕሮፌሽናል ቲያትር ሲጫወት ጋበዝኳት። የቲያትሩ ርዕስ ዱር ያደረ ፍቅር ሲል ደራሲና አዘጋጁ ቢኒያም ወርቁ፣ የምንተውነውም ደግሞ በተለምዶ የቢኒያም ወርቁ ልጆች በመባል የምንታወቅ አሁን ሁሉም በትልልቅ ፊልምና ቲያትር ላይ ያሉ ልጆች ናቸው። እኔ ወክዬ የምጫወተው ገጸ ባህሪ በደል ደርሶበት ደመኞቹ ለመበቀል ጫካ ውስጥ ሸፍቶ የሚኖር ጸባይ ሰናይ ጀግና ሰው አክባሪ ገጸ ባህሪ ነው። እማ አብረውኝ የሚተውኑትን ጓደኞቼን በሙሉ ታውቃቸዋለች። አልፎ ከጧት እስከ ማታ ቲያትር አዳራሽ እየተለማመድን ከአዳራሽ ስለማንወጣ የአብዛኞቻችን እናቶች ቤት ያፈራውን ምግብ በሳህን ቋጥሮ ይመጣሉ። እማም አልፎ ሳህን እየቋጠረች ስለምትመጣ ታውቃቸዋለች ጓደኞቼ። ምግብ ይዛ ወደ ቲያትር መለማመጃ አዳራሽ ስለምትሄድ ሁሉንም ታውቃቸዋለች። ግን ምግብ ይዛ ስትመጣ አንድ አለች የተባለውን ነገር ልንገራችሁ። ልክ ሳህን ቋጥራ ከቤት ትወጣና ሰፈር ውስጥ ጮክ ብላ እስቲ ለነዛ ነፃ ትግሎች ከመሞታቸው በፊት እህል አፋቸው ያድርጉ ላድርስላቸው ትላለች አሉ። አንድ ቀን ያደረገችው መቼም አይረሳኝም። እኛ ሰፈር አካባቢ አብረውኝ ቲያትር የሚለማመዱት ጓደኞቼን አግኝቼ ሰላም ስላቸው እሷ ልጆቹን አይታ ኮስተር አለች። መግቢያ ላይ እንደገለጽኩላችሁ ጨዋታ አዋቂ ናት። እንዴ ምን ሆነሻል? እዛ አዳራሽ ቲያትር አብረውኝ የሚሰሩ የሚለፉ ናቸው እኮ ወደፊት ትልቅ ደረጃ እኮ ምን ደርስነ አይተሻቸው ለምንድነው ዝምትያቸው? ለምንድነው ሰላም ያላልሻቸው? ወይ አፋርሲው እዛ ቆርቆሮ አዳራሽ ውስጥ ያሉት ናቸው። አዎ እዛ ሸረሪት ድረሞላ አዳራሽ ውስጥ አዎ ያ ቢኒያም የሚባል የምን እምነት ተከታይ እንደሆነና በምን ቋንቋ እንደማወራ የማይታወቅ ሰው የሚያስጨዋችሁ ቦታ አዎ እኮ እዛ አሮጌ ቆርቆሮ አዳራሽ ውስጥ አዎማ እኮ እዛ ከእናንተ አጠገብ ብዙ
ብዙ ሰዎች እየመጡ ሲሚንቶ የሚያወርዱበት ቦታ አዎ እኮ እዛ በአቧራ የተሞላ አዳራሽ አዎ ታዲያ እንዴት ብዬ ልወቃቸው እንዴት ማለት ስንት ጊዜ አይተሻቸው ነበር እንዴ ማህበርም ድግስም ሲሆን እኮ ቤት መተው አራ ወደዛ አንተ ራስህ ቤት ስትመጣ አቧራን ካራጋፍክና ከታጠብክ በኋላ አይደለም እንደማውቅ አንዳንዴም እኮ አመድ ለብሳ በድምጽ እኮ ነው ማውቅ ተይ እንጂ ቀልደሽ ሞተሻል አዎ ስንት ቀን እንኳን አምሽታ ወደ ቤት ስትገባ የኔ ወንድም በዚህ በኩል አቋራጭ መንገድ የለም ብያለቅ ብቻ ትጫወታለች አይገልጸው ይህንን ቲያትር ዱር ያደረን ከተመለከተች በኋላ እቤት ስንገባ ቲያትሩን እንዴት አየሽው አልኳት ለኔም የመጀመሪያ ቲያትር ነው እንግዲህ ያው ቲያትሩን እንግዲህ እንደማንኛውም ተመልካች ወንበር ላይ ተቀምጬ ነው ያየሁት አለችኝና ቀጠለች ግን ሀገር ፍቅር የሚባለው ቲያትር ቤት እዛ እናንተ ተሰብስባችሁ ከምትጮሁበት ቲያትር ቤት ጋር ሲታይ ሀገር ፍቅር ቤተ መንግስት እናንተ ደግሞ የምትሰሩበት ቤተ እስስት ነው ነገሩ አናብኝ ዝም አልኳት እኔ ፈለኩት ስለ ቲያትሩ እንድትነግረኝ እንድታደንቀኝ ነበር ለረጅም ሰዓት ዝም ስላት ምን ነው ቤተ መንግስት ብዬ ቦታኒካ ተናገርኩ አረተኛ ሴትዮ በእናትሽ አረተይ አረ በእናትሽ ተይ ምን አለበት ስለተመለከትሽው ቲያትር ብትናገሪ አስተያየት ነው የሚባለው እኮ አስተያየት ያየሽው ቲያትር አስተያየት እንደዛ ነው የሚባለው እሺ አስተያየት አማንጃውን በምን አንጀታችሁ ያዛችሁት አፈሪብ ላይ በምን አንጀታችሁ ቻላችሁት አይ በዚህ ቅጥናታችሁ ላይ ይሄን አክል ትልቅ ጠመንጃ ይዛችሁ በዛ ላይ ጉሮሯችሁ እስኪቀደድ አላላዎቹ ካለማቋረጥ እያወራችሁ እማ ደግሞ ጮክ ብሎ መናገርማ የሥራው ጸባይ ነው አዳራሽ ውስጥ ያለው ሰው ሁሉ ድምጹን መስማት አለበት ግን እስኪ ምን ተሰማሽ እንግዲህ አሁን ከኔ አስተያየት ነው የፈለከው አው ሁላችሁ የቀዘነች ፍየል ነው የምትመስሉት አሳዘናችሁ ምግብ በልታችሁ የምታቆም አትመስሉ እንግዲህ ይሄው ነው አስተያየት አንድ ቀን ደግሞ አንድ ጓደኛችን ቤት አዲስ ቲያትር ጥናት ስናጠና ለማድረግ ከቤት ወጣ እኔ ወደ ቤት ሳልመለስ በዛው አደረ ሌላ ጓደኛዬ ፈልጎኝ ቤት መጣ እማ አላት ጓደኛዬ አቤት ፍቃዱ የለም የለም ጠዋት ነው የወጣው በቀደም ጠዋት ጓደኛዬ ሲነግረኝ ፈገግ አልኩና አንቺ ግን ምን ሆነሽ ነው ትናንት ጠዋት አይደል ከቤት የወጣው ያደርኩትም አንድ ቀን ነው ፍቃዱ ጠዋት ነው የወጣው ስትባይ እንዴት በቀደም ጠዋት ያለሽ እንደው እውነቱን እንነጋገር ካልክ ይሄ ቲያትር ይያልክ ምንም ለማያመጣ ነገር ጡሉ ስለምትል እንጂ አይደለም ለአንድ ቀን ከኔ ተለይተ ልታድር ለደቂቃም ካጠገቤ ባትርቅ ደስ ይለኛል የማምርቃት ህይወት ዓለምልም ነው ነፍስም ያለመልማል ጠንክሬ የሰራው ምርቃቷም እየቀናኝ ወንድምህቴን እማንም በመጠኑ ማገዝ ጀመርኩ እሷ ግን የዘውትር ምኞቷ ኢራሳችሁን ከቻላችሁ ቢሞት የማይቆጭ አንቺ ሴትዮ ስለሞት አታውሪ ፈጣሪም እዚህ የተሰጠሽን ስራ ሳትጨርሽ ከሄድሽ ደስ አይለው በተለይ ደግሞ የማይወሽ እዚህኛ አካባቢ ራሳቸውን ሸከፍ አድርገው ጠንቀቅ ብለው የማይሞቱ በርካታ ሰዎች ስላሉ እነሱን ሸክፈን ቀብረን ወገኖቻችንን ወንድሞች እህቶቻችንን ጎረቤቶቻችንን ቦታ አሲዘን ነው እኔና አንቺ የምንሞተው ከዛ መሬቱ ሳልቅ ፉካራ ልንሳቃ ይልቅ መሬቱ ሳይወደድ ወደማይቀርበት መሄድ እንጂ እኛ ቤት ሁሌም ሳቃል ጫወታ በተለይ ደግሞ እናታችን ጫወታ ያምርላታል ከነጣፋጭ አንደበቷ ብዙ ሰዎች የሞቀ ቤታቸውን ትተው እኛ ጠባብ ቤት ውስጥ ቡና እየተፈላ የፍቄናት እንዲያሉ የፍቄናት እየተባባሉ ይወራል እኛ ቤት ረጅም ዘመን ያስቆጠረ አሮጌ ቴሌቪዥን ነበር የቴሌቪዥኑ መበላሸት አልፎም ቢሆን ዜና ከመስማት እንድንቆጠብ አድርጎናል ይህ ጥፊና ዱላ ሲቀምስ የሚሰራውና የሚጮው ቴሌቪዥን ከእናታችን ጋር ጥሩ ተግባቦት ከመፍጠራቸው በተጨማሪ አልጋ ላይ ሆና በረጅም እንጨት ስትነካው ሳይቀር ይሰራል አንድ ቀን ድንገት ተነሳውና ይሄንን ቴሌቪዥን ላሰራው እፈልጋለሁ አለ
ምናችሁን ነካችሁ በምን ተቀያየማችሁ አይ ብዙ ጊዜ እኮ አይሰራም በጣም ያስቸግራል ዜና ነው አይደል የምትፈልጉት የዚህ ቤት ልጆች ዜና ነው የምትፈልጉት ለሱም ደግሞ እግዚአብሔር ይመስገን አፋችሁን ተማምናችሁ ሬዲዮም ቴሌቪዥን ያልገዛችሁ የኔ ልጆች አላችሁ ግን አስፈላጊ ነው ካላችሁ የረባ ዜና የሚኖረው መቼ ነው ብላ ረጅም ዱላዋን አሰናዳች አይ ለዜና ብቻ ሳይሆን ለዘላቂነት ውስጥ ይሰራ ጉረኞች እንደውም ከዚህ በኋላ ስለዚህ አሮጌ ቴሌቪዥን ማውራት አልፈልግም አዲስ ቴሌቪዥን እገዛለሁ ሳትነግረን ቲያትር ቤቱን ሻትካው እንዴ ወይስ ሌሊት በድብቅ እየተነሳ ማጅራት ጀመረ ደግሞስ በየትኛው አቅምሽ ነው አንቺ ቴሌቪዥን የምትገዢው ቲያትር ሰርተሽ አይደለም እኮማ ከምሰራው ቲያትር የተወሰነው ቁብ እየጣልኩ ነው በሱ አሪፍ ቴሌቪዥን እገዛለሁ በዛ ላይ ይሄ ብላክ ኤንድ ዋይት የሚባል ቴሌቪዥን በቃ ከዚህ ቤት መውጣት አለበት 14 ኢንች እገዛለሁ 14 ኢንች አስገብተ ቤቱን ልታፈናዳ ከየት አምጥተው ገዙ ሀብታቸው ይጣራል ልታስፈተሻል እንጂማ ደግሞ አትቀልጅ አልቀለድኩ ቆይ ይሄ በመጀመሪያ የነበረው ስንት ኢንች ነው አሮጌው 21 ኢንች ነው እና ቁልቁል ልንወርድ አይሞከር አይ ከለር እኮ ዘመናዊ ነው ቢሆንስ 14 ኢንች በቀዳዳ ጮልቆ እኮ እንደማየት እና የተበላሸውን ቲቪና አንባቢ ዜና ያነበበ ብዥ ሲል ከጓዳ ሆነሽ ጎንና ጎኑን እየተፈጠፍሽ ዜና አንባቢው እማማ በእናቱ ታይምቱን አንብቤ እስክጨርስ እስኪልሽ ነው የምትጠብቂው አው ለኔ ቁልቁል ከመሄድ አሮጌውን እየተፈጠፍኩና እየተለማመጥኩ ብኖር መርጣለሁ አንቺ ቀልጂ ቀልዱን ያመጣው እኮ አንተ ነህ እንዴት ህዝብ ሰብስበ ቲያትር እየሰራ ሰው ሲቆ ተዝናንቶ ወደ ቤቱ ይሄዳል እንጂ መቼ ነው ለእናንተ ገንዘብ የሚሰጠው እንዴ ምን ሆነሻልማ እንዴ ምን ሆነ አላባ መቼም የተጋነነ ባይሆንም በሰራነው መጠን ብር እናገኛለን እኮ ለዳቦ ነው ለቴሌቪዥን ኬታ ባክ ሞልቶልህ እንደው ይኔ ልጅ ኩራትሽን እኮ እንደው ስወድልሽ በባዶ ኪስ ቴሌቪዥን ኦርፎክ ቴሌቪዥን እሺ ግን በዚህ በቴሌቪዥን ጉዳይ እልህ ያስገባሽኝ ነው ጉድጓድ እንዳትገባ እንጂ እልህስ ጥሩ ጓደኞቼን አሳምኜ የቆሙን ብር እንዲሰጡኝ አስማማው የሆነ ቀን ጧት በሁሉ ነገር እርግጠኛ ስሆን ጧት ተነስቼ ለቤቱ ትልቅ ትዕዛዝ ሰጠው እማ ይሄንን ቦታ አጸዳዱልኝ ይሄንን አሮጌ ያረጀና ያፈጀ ኋላ ቀር ቴሌቪዥን ደግሞ የሆነ ቦታ ጣሉልኝ ወይም ለቆርቆራ ያለው ሽጡት እኔስ አለችኝ አልገባኝም ምንድነው እኔስ ማለት ይሄ ቴሌቪዥንና እኔ ብዙ ታሪክ አለ የሆነ ቅራቅምቦ አዲስ ነገር አመጣለሁ ብለ ይሄንን ባለስንት ትዝታዬን ታሪኬን አውጥታችሁ ጣሉ ካልክ እኔንም አብረጣል ደነገጡ ማንቺማ ለኛም ሁሌም አዲስ ነሽ ደግሞ አንቺን የሚያስከፋ ነገር ከማድረግ ብሞት ይሻለኛል አንቺን አስከፍቼ የሚቀናኝ ይመስልሻል ያሮጌ ቴሌቪዥን እቃ ቤት ይቀመጥና ሌላ ጊዜ ጎበዝ ባለሙያ መጥቶ ይሰራውና ቤታችን እንግዶች ሲመጡ ይጎበኙታል እያስከፈለን ያው እንግዲህ ቆብ ቅብር ጥሴ ቴሌቪዥን ምትም ቦታ ሊካታይና የተጠራቀመም ገንዘብ ካለ ለራስሻው ይሄው የቤተሰብ አባል የሆነው አሮጌ ቴሌቪዥን ሰሞኑን እናሰራዋለን አለች ለማንኛውም ዛሬ ተናግሬያለሁ ማታ ስመጣ ከለር ቴሌቪዥን ይዤ ስለመጣ አደራ በሰማይ አደራ በመድር እቺን ቦታ አጸዳዱልኝ መልካም ቀን ብዬ ወጣሁ ከኋላ የእናቴን ድምጽ ሰማሁ እዚህ ቤት እኮ ቦታኒካ እንደዚህ ላይ እንደው ይጎደጎደ ቀን የነበረኝን ቲያትር ጨርሼ የ14 ኢንች ከለር ቴሌቪዥን መግዣ የሚሆነኝን ገንዘብ ያውም ከነ ኮንትራት ታክሲ ማስጫኛ ተቀበልኩና ዋጋውን ቀደም ብዬ ከጠየቁት ከመርካቶ ታላቁ አንዋር መስጊድ አካባቢ ለማቅናት ሲዘገጃጅ በአሁኑ ሰዓት ኑሮውን ከአውስትራሊያ ከተማ ያደረገው በወቅቱ ሜዳ ላይ የተሰኘው ቲያትር አብሮ የሚሰራው ጓደኛዬ አርቲስት ጌታውን ሰለሞን ፊቱን ጭፍግግ አድርጎ ፍቄ ለማ ቴሌቪዥኑ ነገ ግዛላቸው አለ ደረገጠ ምን ነው አይ ከመካከላችን አንድ ጓደኛችን ትንሽ ችግር ገጥሞት ድብርት ላይ ነው እና እማ በቃ ለማ ቴሌቪዥኑ ነገ ትገዛለህ አሁን በያስከው ብር ድብርቱን እናስለቀቀለትና ነገ እኔ ብሩ ሞልቼ እሰጣለሁ እኔ ፊክስ አደርገዋለሁ የተወሰነ ገንዘብ እናጠፋና ነገ የጎደለውን እንሞላለን አለኝ ጣዋት ከቤት ስወጣ ያንን ሁሉ ማውራት የታወሰኝ በምን አይነት ኩራት ቦታውን አጸዳዱ ማለቴ እማን አሰብኳት ተረጓል
ብዙ ነገር ባይምሮ የተመላለሰ በስተመጨረሻ ማሳቢ የተከፋውን ጓደኛዬን ወደ ማጽናናቱ አዘነበሉ። መክሰስ በላን፣ ወይን ያስተፈሰ ለበሰ ወይን ዘና ያልን ጠጣን። ጓደኞቻችን የሚበቃውን ያህል አዝናና ነው። ስንለያይ ፍርሃት አለ። ቃል ያለቀ ጧት ያወራሁትን እያሰብኩ ሰውነቴ ድክም አለብኝ። ከሷ ተረብ ድብድብ ይሻል። ወደ ሰፈር ስደርስ እንደ አስክሬን መኪና እየተጎተትኩ ወደ ቤት ገባሁ። እንግዲህ የሚደርስብኝን ጦር ለመሸከም ዝግጁ ሆኛለሁ። እቤት ስገባ እማ ታናሽ ወንድሜና እህቴ በትልቅ ትሪ ማዕድ ቀርቦ ብሉ ብይ ጉረሽ እየተባባሉ ሲጎራረሱ ደረስኩ። እማ ተንጠራርታ በእኔ አናት ላይ የሆነ ነገር ተመለከተች። በቃ ነገር እንደሆነ ገብቶኛል። ድንገት ተናደደ። ምንድነው በሩዝ ጋር እንዴ ምንድነው ተንጠራርተሽ ወደ ውጭ የምትመለከችው? ይዝጋ ባለጌ! እንዴት ሰው እቃ ተሸክሞ ቆሞ በር ይዘጋበታል? በጣም በሸው ምንድነው የምትል ክፈትና አስገባ። ይኸው እራትም ቀርቧል። ሽሮም ምስርን ጎመንም ድንችም አለ መርጦ ይብላል። በእናትሽ እናቴ በርሬ ባልም የለም ተይ ነው እንዴ ባዶ ቦታ ሊካ ጠዋት እኮ ቴሌቪዥን ካላር ቦታውን አጽዱት 50 ኢንች 60 ኢንች 70 ኢንች ምናምን ብለሽ ስትቀባጥሪ እኮ በር ላይ ማንም የለም ቴሌቪዥኑም አልተገዛም አልኩና በራሴ አዘንኩ ዝም አልኩ። ከቀረበው ምግብ ብላ ሲሉኝ ጉዳዩን ለማረሳሳት ጎረስ አደረኩና ኧረ ጎመን ብዬ ለማረሳሳት ስጎርስ ወይ ጣፋጣው እናት ለቴሌቪዥን እስቲ ጎመን ጨምሪላት። ዝም አልኩ። ትንሽ ቆየችና ቴሌቪዥን ከድንቹ ይጨመርልህ። ዝም ማነው ቴሌቪዥን ሽሮ ይደረግልህ? ኧረ በቃ ተይ አቡ በእናትሽ ተይ። ሳላስበው ጮህ። ምን ያስጮሃል ቴሌቪዥን? ኧረ ራስህን ካመመ ቡና ይፈላል እንደ ቴሌቪዥን አትበይኝ። አስበኝ ፍቃዱ ነው ስሜ ቅጽላስን ቴሌቪዥን ቢሆንስ? እማ በእናትሽ ተይ። ይኸውልሽ ልክ ቴሌቪዥኑን ልገዛ ስል አንድ ጓደኛችን እንደ ራስ ምታት ወደ ላይ አለውና ከዛ ይዘነው ሆስፒታል ስንሄድ ይሄንን ፊልም ቴሌቪዥን አይቼዋለሁ። ከዛ ደግሞ ተሸክማችሁ ስትሄዱ ሌላ ጓደኛችሁ ደግሞ ወለማለው ኧረ በእናትሽ ማተይ አንተ ሰው የምን ሆናል? ላግዝ ብዬ እኮ ነው። ሌሎቹን ጓደኞችን በመኪና አደጋ አስገጭተ ከመጨረስ በፊት በስ የተወሰኑትን ወለምታና ስብራት ላድርግልህ ላግዝ ብዬ እኮ አያ ቢታሹ ምን ጋር ስለሆነ ሂሳብ አይበዛብኝ አልችላት። ስለዚህ የሚያዋጣኝ ዝም ማለት ነው። በራሴ አፈራለሁ። ትንሽ በውስጤ እየተሰለሰልኩ ዝም ስል ምግቡ በቃ እንደ ቴሌቪዥን ኧረ በእናትሽ ኧረ በፈጠረሽ ተይ። ለምን ትጮዋለህ ቴሌቪዥን? ምን ነው ይሄ ቴሌቪዥን የሚለው ቃል ሰይጣን እንዳለበት ሰው ማንቀጠቀጠ ቴሌቪዥን? በቃ ተይ ትቻለሁ ቴሌቪዥን። ዝም አልኩ። መበሳጨቴን አውቃ ነው መሰለኝ ዝም አለች። ራት ተበልቶ አልቆ ቡና ተጠጥቶ የባጤ ቆጦ ሲወራ መከፋቴ ስለገባት መሰለኝ ተወች። ሰዓቱ ገፍቶ ሁሉም ወደ እንቅልፍ ዓለም እንደሄደ እኔ ግን በቃል ያለ መገኘት ያበሳጭቶኝ በተኛውበት እገላበጣለሁ። አዝኛለሁ። ጸጸት ውስጤን አቃጥሎታል። መብራት ከሁሉም አቅጣጫ ጠፍቶ ሁሉም በእንቅልፍ ዓለም ላይ ነው። እማ ያለችው ጓዳ ነው። እኔ ሳሎን ቤት ውስጥ መሬት ላይ ፍራሽ አንጥፌ ተኝቻለሁ። ወንድሜ ካጠገቤ የሞቀ እንቅልፍ ላይ ነው። ሰዓቱ በግምት ከምሽቱ 7 ሰዓት ተኩል ይሆናል። እንቅልፍ ባይኔ አልዞር አለ። ድንገት በጨለማ ውስጥ የእማ ድምፅ ተሰማ። ባል እንግዲህ ደህና ደር ቴሌቪዥን። በጨለማ ውስጥ የጮኩት ጩኸት አጠገቤ የተኛውን ወንድሜንና ከእማ ጋር የተኛችውን ትንሿን እህቴን ቀሰቀሳቸው። የገዛ ጩኸቴ ራሴንም ሳያደነቁረኝ አልቀረም። ረጋ ባለ ድምፅ ለምን ትጮኻለህ? ደህና ደር ነው ያልኩህ እኮ ቴሌቪዥን አለች። ተስፋ ቆርጬ ተኛሁ። እንግዲህ ይህ በሆነ በሶስተኛው ቀን የሆነውን ነገር ላጫውታችሁና ወጌን ልቋጭ።
ያው ከላይ እንዳልኳችሁ እማ ወለም ያለውን ጠቃይ ለተሰበረ ወጌሻ ጥርሳቸው የሚያምሩን የማያምሩንም ጉራማይሌ ነቃሽ ሰፈር ውስጥ ለታመመ ሰው ጤና አዳም አሪቲ ድንገተኛ የተገኘው ባህላዊ መድኃኒት አድርጋ የምታክም ለከፋው የሚገርም ታሪኮች እየነገረች የምታስናና ዘርፈ ብዙ ጠቀሜታ ያላት ሴት በመሆኗ እኛ ቤት ሰው አይጠፋም። አንድ የአፍሪካ ዋንጫ እየተካሄደ ያለበት ሰዓት ነበር። እቤታቸው 55 ኢንች 60 ኢንች ምናምን ቴሌቪዥን ያላቸው የሰፈራችን ነዋሪዎች ሳይቀሩ እማ ጋር ነው ሻይ ቡና እየተፈላ ከትያ ብረት ቤት አምባሻ ከወሮ እናት ቤት ስኳር ድንች ከጋሽፋ ጋር ቆጮ ከሰፈሩ ሰው ሰፈራችን ደስ ይላል ሁሉም እኛ ቤት ነው በ14 ኢንች ቴሌቪዥን ኳስ እንመለከታለን። በወቅቱ የአፍሪካ ዋንጫ ላይ የሚጫወተው ካሜሩንና ናይጄሪያ ነበሩ። የናይጄሪያ ጎበዝ ኳስ ተጫዋች የነበረው ኦካቻ የሚባለው ቅጣት ምት ናይጄሪያዎች አገኙና ረጃጅም የካሜሩን ተጫዋቾች መሃል በማሾለክ ምታት በሚመስል መልኩ ግሩም ቅጣት ምት መታና ጎል አገባ። በአጋጣሚ እኛ ቤት ኳሱን የሚመለከቱት ሁሉ አብዛኞቹ የናይጄሪያ ደጋፊዎች ነበሩና ትንሿ ቤት በደስታ ተንቀጠቀጠች። እማ ጩኸቱንና ኳሱን ከማየት የዘለለ ምንም አላለች። ታዲያ ኮሜንታተሩ የኦካቻን ጎል ለማድነቅ ኳሱን በሪፕሌይ እየደጋገመ ያሳያል። እማ ኳሱን እያየች ሁለት ኮሜንታተሩ አሁንም ኳሱን እያደነቀ በሪፕሌይ ያሳያል። 3 4 5 ወየው ጉዴ እነዚህ ካሜሩኖች ሞተዋል እንዴ አንድ እንኳን እንደምን ብለው ያገቡም እንዴ 5-0 ብላ ከቤት ወጣች። የእማ ታሪክ ብዙ ነው። እግዚአብሔር ይስጥልኝ።